የማህበር ቤት ለመግዛት ወይ ደግሞ ለመሸጥ ያሰባችሁ ሰዎች ካላችሁ ይህ የህግ ምክር ያገለግላችኋል ብዬ አምናለሁኝ። ምንድነው እንደምታውቁት የማይንቀሳቀስ ንብረት ቤትን በተመለከተ የሚደረጉ ማንኛውም የመብት ማስተላለፍ ወይ ደግሞ የመሸጥ ወይም የመለወጥ ውሎች በውል አዋዋይ ፊት መደረግ አለባቸው የሚል በፍትሐብሔር ሕግ አንቀጽ 1723 ላይ በግልጽ ተደንግጎ ይገኛል። ታዲያ አብዛኛው ምክሮች በዚህ ላይ ያጠነጥኑ ናቸው። ነገር ግን ይህ ህግ ኤክሰፕሽናል ወይ ደግሞ ልዩ ሁኔታ አለው። በተለይ ውል የተዋዋሉት ሰዎች በፍርድ ቤት በሚያደርጉት ክርክር መሸጥና መለወጣቸውን ካልተካካዱ የግድ ተመዝግቧል ወይስ አልተመዘገበም የሚለው አከራካሪ ነጥብ አይሆንም ማለት ነው። ከዛ ውጭ ሌሎች ሀሳቦች አሉ። ግን ዛሬ የሚፈልገው የማህበር ቤትን በተመለከተ 1723 ወይም ደግሞ በውል አዋዋይ ፊት መደረግ አለበት የሚለው አንዱ ክራይቴሪያ ማሟላት ወይም አለማሟላት የማህበር ቤትን በተመለከተ ምን አይነት ውጤት አለው የሚለው ነው። የማህበር ቤትን በተመለከተ እንግዲህ እንደምታውቁት ማህበር ይደራጃል፣ እንግዲህ ይመዘገባል። ይህ ማህበር እንግዲህ ቦታ ተሰጥቶት በዚህ ቦታ ላይ ቤቶች ይገነባሉና ለአባላቶች ይተላለፋሉ። ታዲያ ምን ጊዜም ቢሆን ካርታው የሚኖረው በማህበሩ እጅ እንጂ ወይ ደግሞ በማህበሩ ስም እንጂ በአባላቶቹ ስም ካርታ የለም ማለት ነው። ስለዚህ ከዚህ ሀሳብ በመነሳት ውል አዋዋይ ፊት መደረግ አለበት የሚለው የ1723 ድንጋጌ ተፈጻሚነት አይሆንባቸውም ማለት ነው። ይልቁንስ ምንድነው ማህበራትን በተመለከተ ያለውን አዋጅ በመከተል በዛም አዋጅ ውስጥ የማህበሩ አባላት የመረጧቸው አመራሮች የአንድ ሰውን መብት ማስተላለፍ አጽድቀው አዲሱን ባለ መብት ወይ ደግሞ አዲሱን ቤቱን የገዛውን ሰው እውቅና ከሰጡትና ከተመዘገበ ይህ በህግ ተቀባይነት አለው ማለት ነው። ስለዚህ ውልና ማስረጃ መሄድ ሳይጠበቅባችሁ ከአንድ ማህበርተኛ ላይ የምትገዙት ቤት በመንደር ውል ቢሆን ህግ ተቀባይነት ያገኛል ማለት ነው። እናንተ የሚጠበቅባችሁ ብቸኛው ነገር ምንድነው? አባሉ በትክክለኛ መንገድ የእሱን ራይት ወይ ደግሞ መብቱን ወደ እናንተ ማስተላለፍ አለማስተላለፉ እና የእናንተ መብትም ተረጋግጦ በማህበርተኞቹ ዘንድ እውቅና አግኝቶ የተመዘገባችሁ መሆኑን እርግጠኛ መሆን ይኖርባችኋል። ይህ ክራይቴሪያ ከተሞላ እናንተ የማህበሩ አባልና የቤቱም የወደፊት ባለመብት ወይ ደግሞ የቤቱ ባለቤት ትሆናላችሁ ማለት ነው።